ጸሎት ግዴታ የሆነበት ምክንያት አንድ ክርስቲያን ታሞም ጤነኛም እያለ መጸለይ ግዴታው ነው። ለምሳሌ ጤነኛም ሆኖ ደስተኛም ሆኖ ጸሎት በራሱ ምስጋናም ስላለው ቢጸልይ ምስጋና ነው። ከእናንተ መካከል የተደሰተ ካለ ይዘምር ስለሚል ማለት፣ የከፋ ካለ ይጸልይም ስለሚል ማለት፣ የተከፋም ካለ ይጸልይ ስለሚል ማለት። ሶ ጸሎት የታመመም ሰው ለምሳሌ የታመመው በጣም የታመመ ሰው በጭንቅ ሰዓትም በመከራ ሰዓትም ሰው ሊያድነው የሚችለው ጸሎት ነው። ሰው መጸለይ ያለበት ግዴታውም ነው። እስትንፋስ ስለሆነ የነፍስ ምግብም ስለሆነ መጸለይ ግዴታው ነው። የነፍስ ምግብም ስለሆነ ማለት ነው። ደስተኛም ከሆነ ግዴታ ነው መጸለይ ያለበት። ያ ማለት ምስጋና ማለት ነው። ጾም ግን ምንድነው ለየት የሚያደርገው? ለምሳሌ ጤነኛ ሲሆን ሊጾም ይችላል። ግን ደግሞ በሽታ የሚባል ደዌ ያለ ደዌ የሚባል የስጋ ጫና ስላለበት ግዴታ ላይጾም ይችላል። ያው እግዚአብሔርም ስለሚረዳው ማለት ነው። ስለዚህ ጾም ትንሽ እንትን ይጠይቃል፣ ያለን የጤነኝነት ሁኔታ ማለት የስጋ ጤነኝነት ሁኔታ ይጠይቃል። ለምሳሌ የስጋ ደዌ ኑሮት ምግብ ሊታዘዝለት ይችላል። ያው ስጋው በደንብ ስጋና ነፍስ አብረው ስለሚኖሩ ስጋውም እንዳይጎዳ ነፍስም ስጋን ስለምታስተዳድር በውስጥ በኩል ማለት ነው ትገዛለች፣ ታስተዳድራለች። ስለዚህ ጾም ማነው ጸሎት ግዴታ ነው ባጭሩ። ግዴታ ከሆነ ደግሞ አድርግ ነው። አድርግ ሲባል ደግሞ እግዚአብሔር አምላክ በፍቅር አድርገው ነው የተባለው። ስለዚህ አንዳንድ ሰዎች ጸሎት ስናደርግ በቃ ምቾት ዞን ውስጥ ገብተን በቃ ምን ዝናና ነው የሚመስላቸው። አንድ ሰው ለጸሎት ሲነሳ ምን መሆን አለበት ብዬ አስባለሁ? ልክ አንድ ታጣቂ ወታደር ጦርነት ውስጥ ገብቶ በቃ ፊልሚያ ውስጥ ማለት ነው፣ በቃ ኃይለኛ ተኩስ ውስጥ ገብቶ ልክ እየተኮሰ ነው። እሱ ላለመግደል ላለመሞት፣ እሱ ደግሞ ለመዋጋት ማለት ነው፣ ለመግደል እየተካሄደ ያለ ኃይለኛ የሆነ ጫጫታ ያለው ቦምብ ያለው ጥይት ያለው ከፍተኛ የሆነ ጦርነት ውስጥ የገባ ብዬ ነው ማስበው፣ ልክ ጸሎት ሲጀምር ማለት ነው። ብዙ ሰዎች ጸሎት ላይ ሐሳቤ ይበታተናል፣ መጸለይ አልቻልኩም፣ መጸለይ ስነሳ ጀስት ይፈታተነኛል፣ እንቅልፍ ይመጣል፣ እግሬ ይንቀጠቀጣል፣ እደክማለሁ ምናምን ይላሉ። አሁን የሚረሱት ነገር ምንድነው? ልክ አሁን ፊልሚያ ውስጥ የገባውን ወታደር ተኩስ ውስጥ ያለውን ወታደር እንደሆኑ ይረሱታል። ምቾት ዞን ላይ ብንሆን እኮ ሲጀመር ጸሎት የሚባለው እኮ ላያስፈልገን ይችላል በምቾት ዞን ከሆነ። ምክንያቱም ረቂቅ ኃይል የሚዋጋው በረቂቅ ኃይል ነው የሚመለሰው። እንደው አሁን አዲስ አበባ ላይ 1 ሚሊዮን ሰይጣን አለና 1 ሚሊዮን ቦምብ እንጣል ብንል ልናገኘው አንችልም። ያው ቁሳዊ ዓለምን ወይም እኛን ሊገለን ሊያጠፋን ይችላል እንጂ ረቂቅ ነው። እሱ ረቂቅ ከመሆኑ አንፃር ደግሞ የሚመለሰው በረቂቅ መለኮታዊ ኃይል ነው። ያንን ነው መያዝ ያለብን። ጸሎትን ስናስብ ውጊያ ውስጥ እንደገባን መተኮስ ልንገባ ነው። መተኮስ ስንገባ ረቂቅ ኃይል ነው የምንወረውረው። ረቂቅ ኃይል ስንወረውር ደግሞ ምንድነው የሚፈጠረው? የሚፈታተንን ጨለማ ኃይል አይኑን ነው የምናሳጥረው፣ አይኑን ነው የምናጠፋው። መጸለይ ስንጀምር ምን ይፈጠራል ብለን ስናስብ በረቂቁ ዓለም የሚፈታተንን ትልቁ የጨለማ ኃይል አይኑ ይታወራል ማለት ነው። አይኑ ሲታወር ደግሞ የዛን ሰው ምን ማየት አይችልም፣ እድሉን ማየት አይችልም፣ በረከቱን ማየት አይችልም፣ የተሰጠውን ስጦታ ማየት አይችልም፣ ቀድሞ ሄዶ ነገሩን ማፍረስ አይችልም። አንዳንድ ሰዎች አሁን እኔ እኮ ልጨብጠው ሊይዘው የፈለኩትን ነገር ልክ ስደርስበት ይበተናል፣ ስደርስበት አልሳካለ ይላሉ። ባይዘው ይሄ ሁሉ ምንድነው? አለመጸለይ ነው። አለመጸለይ ስንጀምር ወይም መጸሎትን ስናቆም እኛ ጋር ሁሌም፣ ምክንያቱም ሁሉም ሰው የራሱ የሆነ የሚፈታተን የጨለማ ኃይል አለበት። ለምን? ዓለም ሁሉ በክፉ መንፈስ እንደተያዘ እናምናለን ይላል ቅዱስ ጳውሎስ። ስለዚህ ኦልሬዲ በክፉ መንፈስ እኛ ተይዘን ማለት ነው። ስለተያዘን በጨለማ ኃይል ምንድነው የሚያደርገው? በቃ ቀጥታ ይዋጋናል ማለት ነው። መጸለይ ካቆመን ቀጥታ የኛን እድል፣ በረከት፣ ስጦታ የሚመጡ ነገሮችን፣ ጤናችን፣ ገበያችንን፣ ደሞዛችን ኤቭሪቲንግ ያያል፣ ቁልጭ አድርጎ ያያል። መጸለይ ስንጀምር ግን ማየት አይችልም ነው፣ አይኑ ይታወራል።
አይኑ ከታወረ ደግሞ ያው መደነባበር ስለሆነ አለማየት ስለሆነ ስኬት የሚባለው ነገር እኛ ጋር በሩ ይከፈታል ማለት ነው። አሁን ስኬትን በረቂቁ ዓለም በዚህ መልክ ነው መረዳት ያለብን ማለት ነው። ስኬት አሁን ብዙ ጊዜ ሳይንስ ምን ይለዋል? 5% የማይታይ ነው። ማን ነው የማይታይ መንገድ 95% አለው፣ 5% ደግሞ የሚታይ መንገድ አለው ይላሉ አንዳንድ አሰልጣኞች። 95% የማይታይ መንገድ ነው ማለት አሁን የምናያቸው የረቂቁ ዓለም የነዚህ የመንፈስ ፍሬ ብለን ስጋን ሊያጸኑ የሚችሉ ናቸው። 5% ብለን ደግሞ በእኛ በስጋ አይን ምንሞክራቸው ጥረት የምናደርጋቸው ናቸው። ስለዚህ ከዚህ ውስጥ እንግዲህ በረቂቁ ዓለም ጸሎት በቃ ምንም ድርድር የሌለው ግዴታ የሆነ እግዚአብሔር የሰጠን የነፍስ እስትንፋስ የነፍስ ነዳጅ፣ ነፍስ ከእግዚአብሔር ጋር በጸሎት አማካኝነት ነዳጁን ተቀብላ ሌላውን ስጋ የምታስተዳድርበትና በር የምትከፍትበት ረቂቅ የብርሃን መንገድ ነው ብዬ ነው የማምነው። አሁን ጸሎት ሌላ በምን ልናየው እንችላለን? ጸሎትን ለምሳሌ አንድ ሰው ከቤቱ ሲወጣ ጸሎት አድርጎ ሲወጣ ልብስ ለብሶ ይወጣል። ጠዋት በጸሎት ሲወጣ ልብስ ለብሶ ነው የሚወጣው፣ ወይም ጸሎት ሲያደርግ ልብስ ነው የሚለብሰው። ልብሱ ደግሞ ጸጋ እግዚአብሔር ነው፣ ወይም መለኮታዊ ኃይል ነው፣ ወይም ደግሞ የብርሃን ጋሻውን ነው የሚዘረጋው ማለት ነው። ባለፈው ስለ ብርሃን ጋሻ ተመልክተናል። የአንድ ንዑስ ክርስቲያን በደንብ የብርሃን ጋሻው ቢያጠነክር እስከ 3 ሜትር ድረስ ይዘረጋል ብለናል። ነገር ግን የአባቶቻችን የድሮ አባቶቻችን የብርሃን ጋሻ ግን እስከ 40 ኪሎ ሜትር ድረስ ይጓዛል። ተመልከቱ፣ የ40 ኪሎ ሜትር ድረስ የብርሃን ጋሻቸው ስለሚዘረጋ አጋንንት እዛ ድረስ መቅረብ አይችልም። 40 ኪሎ ሜትር እንግዲህ አስቡት ምን ያህል እንደሆነ ማለት ነው። ለዛ ነው አባቶቻችን በዛም ሲሄዱ አጋንንት ርቋቸው 40 ክንድ ይባላል። ብዙ ጊዜ 40 ክንድ ከሰይጣን ከእናንተ ይርቃል ይባላል። 40 ክንድ ይባላል፣ ግን 40 ኪሎ ሜትር ድረስ እርኩሳን መናፍስት ይርቃሉ። አባቶቻችን እንግዲህ ጋሻቸው ትልቅ ስለነበረ ማለት ነው። ሰው ነፍስ በጸሎት በኩል ይህንን ነገር ነው ቻርጅ የምታደርግ ማለት። ስለዚህ ጸሎት አድርጎ ሲወጣ የብርሃን ጋሻው ስለሚወጠር ስለሚዘረጋ ልብስ ለብሶ ይወጣል። ጸጋ እግዚአብሔር ነው ማለት ነው። ጸሎት ካላደረገ ግን ጸጋ እግዚአብሔር ስለሚወጣ መለኮታዊ ልብስ ስለማይለብስ ወይም ኃይል ስለማያገኝ ራቁቱን ይወጣል ማለት ነው። ጸሎት አድርጎ ሲወጣ ሁለቱም መናፍስት ያዩታል። እርኩሳን መናፍስትና ቅዱሳን መናፍስት ያዩታል። ጸሎት ባረገበት ሰዓት ቅዱሳን መናፍስት በጣም ደስ ይላቸዋል። በጣም እሱን ለማገዝ ነው በ8100 የነፍስ መስመሮች በኩል እሱን ለማገዝ በሐሳብ በኩል ምን ይልካሉ? መልእክት ይልካሉ ማለት ነው። እሱን ለመጠበቅም በዛ በኩል ኃይል ይልካሉ፣ ቅዱስ ንዝረት ይልካሉ፣ ቅዱስ መንፈሳዊ ኃይል ይልካሉ ማለት ነው። እሱን ይጠብቁታል። ጸሎት አድርጎ አላረገም ማለት ግን ራቁቱን ነው የሚወጣው። ራቁቱን ሲወጣ ደግሞ አሁንም ሁለቱ መናፍስት ያዩታል። ቅዱሳን መናፍስት ያዝናሉ። ለምን? ራቁቱን እንደሆነ ጸጋ እግዚአብሔር እንዳለበሰ ያዩታል። ኦራው ይበሳል ማለት ነው። የብርሃን ጋሻው የብርሃን አክሊሉ ይበሳል። ስለዚህ የጨለመ መናፍስት ደግሞ ምን ይሆናሉ ማለት ደስ ይላቸዋል። ደስ ይላቸዋል። የቱ ጋር እንውጋው ነው የሚሉት። የቱ ጋር እንውጋው፣ የቱ ጋር ብንወጋው የተሻለ ነው ብለው ይሳሳቃሉ። በረቂቁ ዓለም ሙድ ይይዛሉ ማለት ነው። ከዛ በኋላ ለነሱ በጣም ቀላል ነው። ኦልሬዲ የብርሃን ጋሻውም ስለሚበሳ አንዲት ጭንቀት መላክ ነው። ወይ ድንዛዜ ይልካል፣ ወይ ጭንቀት ይልካል፣ ወይ ፍርሃት ይልካል፣ ወይ የህመም ሞገድ ይልካል። ኦልሬዲ በቃ ያንን አንዱን ሲልኩ ያ ሰው በዛች ቅጽበት ለብዙ ሰዓታት ሲያስብ፣ ሲያንሰላስል፣ ሲደክም፣ ሲያወጣ፣ ሲያወርድ አንድ ነገር ሳይሰራ እንዲሁ ሲባዝን ይውላል ማለት ነው። እንግዲህ ይህንን ብለን ማየት እንችላለን። ለዛ ነው ጌታችን ኢየሱስ ምንድነው ሳታቋርጡ ትጉና ጸልዩ ያለው። አንደኛ ማቋረጥ የለውም። ለምን? እስትንፋስ ስለሆነ። ሁለተኛ ትጋት ነው። ትጉና ጸልዩ ይላል። ትጋት አለው። ትጋት ሲባል ደግሞ ትጋቱ በደንብ በእግዚአብሔር ኃይል ተጨምሮበት የሚመጣ እንጂ በስጋዊ አይን የሚመጣ አይደለም ማለት ነው። ትጋቱ
ስለዚህ ረቂቅ ስለሆነ በጣም መዋጊያ ስላለው ጀስት ጦርነት ስለሆነ መውደቅ መነሳት ስለሆነ መጀመር ማቋረጥ ስለሆነ መደንዘዝ ስለሆነ ጫና ስላለው ትጋት አለው ማለት ነው። ለዛ ነው ትጉና ጸልዩ ያለው። እንግዲህ ጌታችን ኢየሱስ ሐዋርያት እንዲጸልዩ 3 ጊዜ ሁሉ ተመላልሶ አይቷቸዋል። ግን ደግሞ አይቷል፣ ተኝቷል። በቃ እዚህ በኋላ ይብቃችሁ አላቸው መጨረሻ ላይ። ስጋ ያው መተኛት ስለሚፈልግ፣ ነፍስ ደግሞ በጸሎት በኩል መመገብ ስለምትፈልግ ነው። ስለዚህ ትጉና ጸልዩ ያለበትም አንዱ ምክንያት ያ ነው ማለት ነው። ስለዚህ ጸሎት በዚህ መልኩ ማየት አለብን፣ የነፍስ ነዳጅ መሆኑን ማየት አለብን ማለት ነው። ሌላኛው እንግዲህ ጸሎት ለምሳሌ ጸሎትን አንድ የጀመረ ሰው ጸሎት ሲጀምር ምን እንዲገባን በዚህ መልክ ልንገልጸው እንችላለን ብዬ አስባለሁ። እንደኔ አንድ አይነ ስውር አለ። ይሄ አይነ ስውር እየተጓዘ ነው እና የሚሄድበት አካባቢ ምናልባት ውሻ አለ፣ ግን አንዲት የምትመራው ሽመል ይዟል። ነገር ግን ወደ ውሻው እየተጠጋ ሲሄድ ውሻው እየጮኸ ነው። ውሻው ግን መጥቶ ያን አይነ ስውር ምን ማድረግ አይችልም፣ መያዝ አይችልም፣ መንከስ አይችልም። ለምን? ሽመሏን ስለሚፈራ ማለት ነው። ስለዚህ የአይነ ስውርም አሁንም እየሄደ በራቀ ቁጥር ውሻው ምን ይሆናል? መጮህ እየቀነሰ ይሄዳል ማለት ነው። እየራቀ በሄደ ቁጥር አሁንም ውሻው ይበልጥ መጮሁን እየቀነሰ ይሄዳል ማለት ነው። መጨረሻ ላይ ውሻው መጮሁን ያቆማል ማለት ነው። ምን ማለት ነው? እንዲገባን እንግዲህ አንድ ክርስቲያን ለጸሎት ሲነሳ አብሮት ያደገው ለ20 ዓመት ለ30 ዓመት አፍራሽ ኃይል የሰራው በሙሉ ይጮሃል፣ ይነጋነጋል፣ ብዙ ነገሮችን ይፈጥራል፣ ያንገራግራል፣ ያልሆነ ነገር ያመጣል፣ ይተናኮላል። ማያደርገው ነገር የለም። ምክንያቱም የወደቀ ሰው ለመዳን የሚፍጨረጨር አለ። ውሃ ዋና የማይችል ሰው ውሃ ውስጥ ሲገባ ራሱን ለማዳን የሚፍጨረጨረው ነገር አለ። ያን አይነት ስሜት ነው የሚያደርገው እሱ። ነገር ግን መጦ ያልነከሰው ያን አይነ ስውር ምንድን ነው? ኦልሬዲ የያዘው ምን አለች? ሽመል አለች። ያቺ ሽመል ማለት የኛ ጸሎት ነች። ጸሎቷ ነች ያቺ ሽመል ማለት። ስለዚህ ጸሎቷን ስንዝ ረቂቅ ኃይል ስለያዝን፣ የእግዚአብሔርን መከላከያ ኃይል ስለያዝን መጦ እኛም መጉዳት አይችልም። ነገር ግን ማንገራገር መጮ ግን ይችላል። ለምን? ጩኸቱ ለማስቆም ነው። ጩኸቱ ያን ጸሎት እንዳይቀጥል ለማድረግ ነው። ጩኸቱ ያን ህይወት ለመዝጋት ነው። ጩኸቱ ያን ስኬት ለማቋረጥ ነው። ያ አይነ ስውር ከውሻው እየራቀ ሄዷል። ውሻውም ጩኸቱን እየቀነሰ ሄዷል። ስለዚህ እኛ ሞር በጸለይነን ቁጥር እየጸለይነን በሄድነን ቁጥር ነፍስ በራሷ መለኮታዊ ኃይል ቻርጅ ስታረግ የብርሃን ጋሻዋን እየጠገነች ትሄዳለች። ስለዚህ ውሻውን ጀስት እየራቀ ነው የሚሄደው። 40 ሜትርም ይርቃል ስለሚባል እየራቀ ይሄዳል፣ ጩኸቱም ይቀንሳል ማለት። ከዛ ላይ ቅድም እንዳልሽው መረጋጋቱ ይመጣል ማለት ነው። መረጋጋቱ ሲመጣ ነፍስ በደንብ እየተጠነከረች ትሄዳለች ማለት ነው። በዛ መልክ ነው ጸሎትን ማየት ያለብን ብዬ አምናለሁ እንደኔ። ምክንያቱም ብዙ ሰው ማተቡን አንጠልጥሏል፣ ቤተክርስቲያን ይሄዳል ይወርዳል እንጂ ጸሎት ምን ያህል የነፍስ ነዳጅ እንደሆነ አያውቅም እንዳልሽው ማለት ነው። ብዙ በጣም ችግሮች አለብን። ከዛ ውጭ ደግሞ ጸሎትን አሁን በተለይ በዚህ ሰዓት ካለው የሜትሪክስ ሞገድ ጋር ስናገኘው አሁን ጦርነቱ ምኑም ረቂቅ ሆኗል፣ በጣም ረቂቅ ሆኗል ማለት ነው። ረቂቅ አንደኛ ኤሌክትሮማግኔቲክ ፍሪኩዌንሲ ወይም ሞገድ የሚባለው በ5G አማካኝነት የሚለቀቁ አፍራሽ ኃይሎች አሉ። አፍራሽ ኃይል እነዚህ አፍራሽ ኃይሎች ብዙ ሰው በረቂቁ አይን በነፍስ አይን በኩል አያያቸው፣ እንዳይታዩም ሆነው ነው የተሰሩት። ሰውም ደግሞ አይቀበላቸውም። እነዚህ እንዴት እንደዚህ ሊሆን ይችላል ነው የሚሉት። ነገር ግን ከቀን ቀን ግን ሲደነዝዝ፣ ሲታመም፣ ሲጨነቅ፣ ሲፈራ ግን ያያል። ይህ ሁሉ የመጣው ውጤት ከምንድን ነው ብሎ ግን አይጠይቅም። ለምሳሌ ቴሌቪዥን አለ። ቴሌቪዥኑ ደግሞ ሪሞት አለው። ሪሞቱን ይዤ ዲሹን ወይም ቴሌቪዥኑን በሪሞቱ ርቀት 3 ሜትር ድረስ ስቀይረው ቴሌቪዥኑ ይቀየራል። አሁን ያ ቴሌቪዥን በሪሞቱ የተቀየረው በምንድን ነው ሲባል ሞገድ ነው፣ ፍሪኩዌንሲ። ያ ሞገድ ግን ይታያል አይታይም? በስጋዊ አይን አይታይም፣ በነፍስ አይን በኩል ግን ይታያል። ለምን እንደዛ አረገው ሰሩት? ኦልሬዲ በረቂቁ ዓለም እንደዛ አይነት
ጥበብ አለ። በቅዱሱም አለ በርኩሱም አለ ማለት ነው። ለምሳሌ ሞባይል ጋር በብሉቱዝ አንድ መዝሙር ከአንዱ ዲቫይስ ወደ አንዱ ዲቫይስ ሲጓዝ አላየው። ዋይፋይ ከስልኬ መጥቶ ሲገናኝ አላየው። በዚህ መልኩ እንደዚህ አይነት ጦርነቶች አሉ። እነዚህን የረቂቅ ሞገድ ጦርነቶች እንላቸዋለን። የረቂቅ ሞገድ ጦርነቶች ማለት ደግሞ አሁን በምናየው ዓለም የሰው ልጅ እያደነዘዙ እያስፈሩ ፍርሃት ውስጥ የከተቱ እግዚአብሔር ጋር እንዲለዩ ለጸሎት እንዳይበረቱ ተጭነው የያዙት ትልቅ አደገኛ ሰንሰለቶች ናቸው። የጨለማ አፍራሽ ሰንሰለቶች እንላቸዋለን ማለት ነው። ለዛ ነው አሁን ከኢትዮጵያ ውጭና ከኢትዮጵያ ውስጥ ብለን ስንከፍለው እነዚህ ሞገዶች ከመጋረጃ መወፈርና መሳሳት ጋር ትልቅ አስተዋጽኦ አላቸው። ሞገዶቹ አሁን የምናየው ሞገድ ኦልሬዲ አየሩን በክሎታል። የሰው ልጅ እየተነፈሰ ያለውም ትክክለኛ አየር አይደለም። በሰው ሰራሽ ደመና፣ በሚበላው ጂኤምኦ፣ ቫክሲኔሽን ክትባት እና በተለያዩ መድኃኒቶች ኦልሬዲ ደንዝዟል። ደሙን በክለውታል፣ ደሙን በክለውናል ማለት ነው። ተባብረው ነው የሚሰሩት። እኛ ግን ተባብረን አንሰራም። ስለዚህ ጸሎትን አሁን ከምናየው የሞገድ ጦርነት ጋር ማየት ካልቻለን ከባድ ነው። አሁን ከምናየው የረቂቅ ሞገድ ጦርነት 5G ጋር ካለው ጋር እንዴት እናየዋለን ስንል አሁን የሚሰሩት ቴክኖሎጂዎች ከሰው ልጅ ልብ ምት ጋር ተያይዘው ነው የሚሰሩት። ስለዚህ በየ2.2 ሰከንድ በየ3 ሰዓቱ ልዩነት ወደ ሰው ልጅ ላይ አፍራሽ ሞገድ ይላካል። ረቂቅ ሞገድ ያውም 5G በሙሉ ኃይሉ ስላልተለቀቀ እንጂ በሙሉ ኃይሉ ቢለቀቅ ባይ ዘ ዌይ ሰውነትንም ሴልንም ዲኤንኤንም ጄኔቲክንም የመቀየር ኃይል አለው። ብዙ መጽሐፍ ተጽፈዋል ባይ ዘ ዌይ በዓለም ላይ ከ100 በላይ 5Gን የተቃወሙ ማለት ነው ዶክተሮች፣ ሳይንቲስቶች። ከ4G ጋር ሲነጻጸር 20 ታይምስ ኢነርጂ ኢሚት ያደርጋል። ከፍተኛ ነው። ግን እኛ በዚህ በኩል አላወቅነውም። ከኢትዮጵያ ውጭ ያሉት ሰዎች ያውቁታል ስሜቱን፣ ምን ያህል እየተዋጋቸው እንደሆነ፣ ምን ያህል እያደነዛዛቸው እንደሆነ፣ ምን ያህል ጀስት እግዚአብሔር ጋር ሊንክ ለማድረግ ይወጣሉ፣ ይወድቃሉ፣ ይነሳሉ። ልክ እንደዛ አይነት ጦርነት አለ። ኢትዮጵያ ውስጥ ገና አልነቃንም። ለምን? የአባቶች ጸሎት አለ፣ የአባቶች ብራኬ አለ፣ እዚህ ላይ የሚካሄደው የቅዳሴ መስዋዕት አለ። እንደገና ደግሞ የቃል ኪዳን ምድርም ስለሆነች ቃሉም ጠብቋታል። አሁን ግን እየወፈረ ነው። ለምን? ኦልሬዲ ድንዛዜ እየመጣ ነው። በጣም ድንዛዜ እየመጣ ነው። ለምን? አንዳንድ የብርሃን ኃይሎች የሚላኩባቸው ፖርታሎች ከፍተኛ የሆነ ማይፈለግ ነገር እየተላከ ነው። የሰው ልጅ ላይ መንፈሳዊ ኃይል የሚወርድባቸው እነዛ ወጣው ደግሞ ሌላውን ዓለም የሚጠብቁ መንፈሳዊ ኃይል የሚወርድባቸው ሳተላይት ገዳማት ላይ ብዙ ጦርነት እየተካሄደ ነው። ለምሳሌ አሕዛብ እየሄዱ እያቆሸሹት ነው። ግብረ ሰዶም እየሄዱ እያቆሸሹት ነው። ቅዱሳን መላእክት እንዲለዩት እያደረጉ ነው። መሄድ የሌለባቸው ሰዎች እየሄዱ ነው። ቤተክርስቲያን ውስጥ ተመልክታችኋል። አሁን ስትሄዱ አይታችሁት ከሆነ ቁምጣ ለብሳ መዝሙር ከበሮውን እዛ ምናምን በቅርብ ያያችሁት አለ ብዬ አስባለሁ። አንድ ፎቶ ሶሻል ሚዲያ ላይ። አሁን ያ ሁሉ የሚደረገው ለምንድን ነው ስትሉ በረቂቁ ዓለም እነዚህ የብርሃን መስመሮችን ለመዝጋት ነው። ያ ማለት መጋረጃውን ማወፈር ማለት ነው። ያ ማለት የሰው ልጅ ጸሎት እንዳይነሳ ማድረግ ማለት ነው። መጋረጃ ወፈረ ማለት ለሰው ልጅ ጸሎት አይነሳም። ለጸሎት ካልተነሳ ደግሞ አይነቃም፣ ድንዛዜ ይሆናል ማለት ነው። ድንዛዜ ውስጥ ይገባል ማለት ነው። ነገር ግን ለጸሎት ሲነሳ ይነቃል። ሲነቃ ደግሞ ብዙ የነቁ ነፍሳት ይነሳሉ። ብዙ የነቁ ነፍሳት ሲመጡ ደግሞ የሜትሪክስን ቀዳዳ ይከፍታሉ። ያ ሲሆን ደግሞ በረቂቁ ዓለም የአባቶች ጸሎትም ቀጥታ ወደኛ ይፈሳል ማለት ነው። እንደገና ደግሞ የቅዱሳን መላእክት እርዳታም ወደኛ ይፈሳል ማለት ነው። ስለዚህ ጸሎትን አሁን ካለበት በተለይ ግዴታ ሳይሆን እጅግ በጣም ግዴታ ቢባልም አረዛ በላይም ቢባልም አይቆጭም ማለት ነው። በቃ ጸሎት ግዴታ የግዴታም ግዴታ መሆን ያለበት ሰው በተለይ በቀን 3 6 9 12 ብዬ ሁሌ የምጽፋቸው እንደ መፍትሄ ግዴታም ስለሆነ ነው። ስለዚህ እነዚህን ነገር በጸሎት በኩል መጠቀም አለብን ብዬ ነው ማምነው እኔ ማለት ነው ስለ ጸሎትና
ብዙ ጉልበት አይጠይቅንም፣ ግን ብዙ ጉልበት ሳይጠይቀን ብዙ ነገር የምናገኝበት ስለሆነ ጸሎት ብንጸልይ ብንጠቀምበት አባቶቻችንም ተጠቅመውበት ይህንን የሚታየውን ዓለም ከዛሬ ስንት ዓመት በፊት በረቂቅ ዓለም አይተው ጽፈው መጽሐፍትን ጽፈው ከትበው የሄዱበት ዋናው ትልቁ ነገር ጸሎት ነው። ይሄ የምናየውን የጊዜያዊ ዓለም ሊኒየር ታይም የሚባለውን በጥሰው ዘ ፕሬዘንስ ወይም አሁን በሚባለው የመለኮታዊ የጊዜ ቀመር ላይ ተገንተው ያለፈውንም የሚመጣውንም ቀጣዩንም ሁሉን ነገር በመንፈስ ቅዱስ መነጽር አይተው ያለፉ ቀደምት አባቶቻችን አሉ፣ አሁንም አሉ። ስለዚህ ጸሎት አሁን ከምናየው ዓለም መውጣት እንችላለን ማለት ነው። እንደ አስትራል ፕሮጀክሽን የሚባለው ይሄ ሜትሪክስ እንደሰራው ቅዠት አይደለም። ባይዘወይ እሱ በስጋ ውስጥ ሆኖ ነፍስን ለይቶ ነፍስን ወደ ጨለማ ኃይል አስወጥቶ ነፍስን እያሰቃዩ መከራ ማብላት ነው እና እንዳላበዛ ለማለት ፈልጌ ነው። ጸሎት እንግዲህ በእኔ ባለች ትንሽዬ እንደ ደካማው ይህን ይመስላል ማለት ፈልጌ ነው። እንግዲህ ተጨማሪ እናንተም ጨምሮ አባታችንም አሉ። ግን ጸሎት ሲጸለይ ደግሞ ያለውን ውጊያ አውቆ ተረድቶ ቶሎ ተስፋ ለመቁረጥ ወይንም ቶሎ ለማቋረጥ ወይንም ደግሞ ደረጃዎቹን ይሄ ቸኩለን ብዙ የጸለይን ከዛ በኋላ ከቅም በላይ የሚሆነውን ነገር አባም ቢያብራሩ። እሺ ያው እሱ ዮሐንስ በደንብ አድርጎ ነው የገለጸው። ጸሎት ሰብሂል ተናግሮም ስለ እግዚአብሔር ነው የሚለው። ጸሎት ማለት ከእግዚአብሔር ጋር መገናኘት ማውራት ማለት ነው። ከእግዚአብሔር ጋር ማውራት ማለት ነው። ተመልከቱ፣ ስሙን ስንጠራው በጣም ቀላል ነው። እግዚአብሔርና ሰው የሚነጋገርበት ስንተረጎመ ደግሞ ጸሎት ተናግሮም ስለ እግዚአብሔር ሲል አማርኛው ቀላል ይመስላል። ከልባችን ስናስበው ግን ጥልቅ ምስጢር ነው። እግዚአብሔርን ያህል አምላክ ሰውን ያህል ታናሽ ፍጡር ሰማይና ምድሩን ይህን ግዙፉን ዓለም የፈጠረ አምላክ ጋር መነጋገር ማለት ትልቅ ስጦታ ነው። እግዚአብሔር የሰጠን ትልቅ ኃይል ነው። አንድ ሰው ለምሳሌ ጸሎት ጸልያለሁ ግን ፈተና ይበዛብኛል፣ ጸሎት ጸልያለሁ ያሰብኩት አይፈጸምልኝም፣ ጸሎት ጸልያለሁ ነገሮች ሁሉ ይደረቃቀፉብኛል ይላል። ግን ጸሎት ስናደርግ አንድ ሰው ለምሳሌ ወታደር ወደ ጦርነት ሲሄድ ሁለት ነገሮችን ይይዛል። በዛሬው ምሳሌ ሳይሆን በጥንት አባቶች ምሳሌ ማለት ነው። ድሮ ጦርነቱ በጦርና በጋሻ ስለነበር ነው። ጦር ብቻ ይዞ ከሄደ ጋሻ ከሌለው የሚመክትበት ከሌለው በጦር ብቻ ከሆነ ይመታል። ከወዳ የሚወረወረውን ጦር የሚመልስበት ጋሻ ላይ ያዘምና እሱ ብቻ ጦር ይዞ ከሄደ ጋሻ ከሌለው ይመታል ማለት ነው። እና ይሄ ጋሻና ጦር በምን ይመሰላል? በጾም በጸሎት። ጾም ከሌለው ጸሎት ብቻ ከሆነ ጋሻ የለውም። ጦር ብቻ ሄዶ ካጋንት ጋር ጦር ብቻ ይዞ ካጋንት ጋር እየተዋጋ ነው ማለት ነው። ጋሻው ምን ነበር? ጾም ነው። ሃይማኖትም ያለ ምግባር የሞተች ናት የሚለው ያዕቆብ። ሃይማኖት እንታልባት ምግባር ሰናይ ነውት የሞተች ናት፣ በቁሙ የሞተ ነው። ሃይማኖትም ያለ ምግባር የሞተ ነው፣ ምግባርም ያለ ሃይማኖት የሞተ ነው። በጸጋው እንድናለን ይላሉ አንዳንዶች። ጸጋው ማለት ነው እኮ ምግባር እኮ ነው። ሃይማኖት ከሌለ መዳን የለም። ሃይማኖት ነው አለኝ የሚል ምግባር ከሌለው እንዳጋንት መሆን ነው ይላል። ለአጋንት ራሳቸው ሃይማኖት አላቸው። ለኢየሱስ እኔ አምኖ ለጳውሎስ እኔ አምሮ ለምኑ አንቱም ያስተማራቸው ነው። ሐዋርያው ያስተማረ ኢየሱስን እናውቀዋለን፣ አምላካችን ፈጣሪ ሆኖ እናውቀዋለን። ጳውሎስም እናውቀዋለን። እናንተ እነማን ናችሁ? እነኛ የጣዖት አምላኪዎች ናቸውና እሱ አጋንት ነው፣ እነኛ ደግሞ ጣዖት አምላኪ ናቸው። ያን አጋንቱን ሊያወጡ ሄደው ነው እንደዚህ ተዋረዱት ማለት ነው። ስለዚህ አጋንትን ያምኑ ወጥቶ ይደነግጹ። አጋንት ያምኑታል፣ ስሙንም ሰምተው ይፈራሉ ማለት ነው። ስለዚህ ለአጋንት ሃይማኖት አላቸው፣ ምግባር የላቸውምና አይድኑበትም። ሙስሊሞች ወይም አህዛብ ምግባር አላቸው፣ ሃይማኖት የላቸውም፣ አይድኑበትም።
እኛ ሃይማኖት አለን ምግባር ከሌለን አንድንበትም ማለት ነው። ስለዚህ እነኚህ መዋሃድ አለባቸው። ምግባር ያለ ሃይማኖት የሞተች ናት። ጾም፣ ጸሎት፣ ስግደት፣ ምጽዋት ቢኖረን ሃይማኖት ከሌለን አንድንበትም። ሃይማኖት አለን ምግባሮች እነዚህ ደግሞ ከሌሉ የጠቀስናቸው ከሌሉ ደግሞ አንድንባቸው። ሁለቱም መዋሃድ አለብን። ጸሎትና ደግሞ ምግባር እንትን ጸሎትና ጾም ሁለቱ አብረው ደግሞ ይዋሃዳሉ። ጋሻና ጦር ናቸው ማለት ነው። ተዋጊ ናቸው። ከዚህ ላይ ደግሞ ንጽህና የሚያስፈልጋል። ስጋ ንጽህና። ምክንያቱም አሁን አጋንንት ጸሎት ስናደርግ ሃይምራችን የሚበታትነው የጸለዩ ጸሎት አለማድረጉን የምናውቀው ብዙ ለፍተናል፣ ብዙ ጸልየናል፣ ብዙ መጻሕፍቶችን አገላብጠናል። ከውዳሴ ማርያም ቅድም እንደተናገርሽው ከውዳሴ ማርያም እስከ አርጋኑ ሁሉ ነገር አድርገናል። ግን ምንም ውጤት አላደረግንም። ተስፋ ያስቆርጠናል። ምክንያቱም ምንድነው የሆነች ሊንክ ቀዳዳለች ማለት ነው። አጋንንት ገብቶብን ያንን የጸለዩ ጸሎት እንዳያደርግና በሱ ምትክ ኃይል እንዳናገኝ ያሰብነው እንዳይፈጸም ያስገባናት ቀዳዳ አለች፣ ወይም ያልሸፈናት ቀዳዳ አለች። ዲያብሎስ የሚገባባትን መንገድ ጸሎትን ጸልዩዋለን። ግን ይሄ ያልተፈጸመልኝ ለምንድን ነው? ንጽህና ስጋ ከሌለ ጸሎት አያርግም። ምግባር ሰናይ ከሌለ ጸሎት አያርግም። ጸሎቱ ብቻ ጠቃሚ አይደለም ማለት ነው። እነኚህን ልናያቸው ይገባል። ጸሎት እኮ ትንሽ ነገር በቂ እኮ ነው። አትማረኝም እኮ ያድናል አይደል? ይሄም ደግሞ ቢላባው አለ። ለምሳሌ ቢላባው ማለቴ አትሩጥ አንጋጥ ይላል። ይሄ ምን ማለት ነው? ጸልይ ማለት ነው። ይሄ ቢላባው ነው። እንደዚሁም ሁሉ ዜናባው ላይ ወይም ቢላባው ላይ ሰውየው ባህር ዳር የሆነች ወንዝ አካባቢ ወይንም የሆነች ሐይቅ አካባቢ ቆሞ ከዳር ሆኖ ዋሻ የሆነች በአት ይዞ ይጸልያል። እና ምንድነው ጸሎቱ? አትማረኝ ነው በሱ ቋንቋ። የሚለው ግን ማሬ ነው። አቤቱ ጌታ ኢየሱስ ክርስቶስ አትማሬ እያለ እኮ ነው። ይሄን እያለ ለብዙ አመታት ኖሯል። ሰው ያይም ካራዊት በስተቀር በረሃ ነው ያለው፣ ጫካ ነው ያለው፣ ዱር ውስጥ ነው ያለው። እና ወንዝ አባቶች እዛ አካባቢ ያችን ወንዝ ሊሻገሩ በመርከብ ሊሻገሩ እዛ አካባቢ ሲያዩት አዩትና ዝም ብሎ አንጋጦ አትማረኝ ይላል። እንዴ የአባት እንደዚህ ነው የሚጸልዩዋሉና ሄደው ኧረ አባታችን ምን እንደሚጸልዩት አትማረኝ ነው የሚለው። አትማረኝ አይባልም ማረኝ ነው የሚባለው አሉት። እና እሱም እሺ አልና የነገሩት የመከሩትን ሰምቶ ማረኝ ያለ ልምዱ ሆነበት። ያው ተመልሶ ለካ አትማሪውስ ገብቷል። አሁንም አትማረኝ ይላል። ትዝ ሲለው እነኛ ደግሞ ተሻግረው ያላል በመርከብ ሄደዋል። ትዝ ሲለው አትማረኝ ነው የሚለው። ያነሱ የመከሩት ቃል ረስቶት ይሄም አይባልም ብሎኛል ብሎ መልሶ በእምነት ባህሩን እንዳይብስ አድርጎት እየሮጠ ሄደ። ደረሰባቸው። ኧረ አባቶች እያሉ ዞር ብሎ ሲያዩት በውሃ ላይ እንዳይብስ እየረገጠው እየሄደ ማለት ነው። ቅድም ያላችሁን ቃል ጠፋኝ ንገሩኝ ሲላቸው በል በዛው አትማረኝ በል አሉት ይባላል። ቢላባው ነው። ስለዚህ ጸሎት ቆሞ ዝም ብሎ ማልቀስም ብቻ ጸሎት እኮ ነው የሚለቀሰው። አቤቱ ጌታ ኢየሱስ ክርስቶስ ማረኝ ይቅር በለኝ ይችን ከእንባ ጋር ከጸለይናት አርጋኑንም ዳዊቱንም ውዳሴ ማርያምንም ሁሉም ይጠቀልላል። ግን አለማቋረጥ ዋና ማቋረጡ ከባድ ነው። ምክንያቱም ከእግዚአብሔር ጋር ማውራት እንኳን ከእግዚአብሔር ጋር ማውራት የጀመረ ቀርቶ አንድ ከሰው ጋር ስታወሩ እንኳን ካላዳመጣችሁት ሰውየው እንደው ልብ ሆነ አይደለም እንዴ እኔ ጋር ሆነ እንጂ ይላል ማለት ነው። ስለዚህ አድማጭና ተደማጭ ያስፈልጋል። አድማጭ እያለ ተደማጭ እያወራ ዝም ብሎ ልቡ ከሌለ እንዴት ብሎ ያደምጠዋል? ከኔ ጋር አይደለም ብሎ እሱ እንደ ንግግሩን የሚያደምጠውን ሰው የሚያደምጠውን ዝም ካለው ተደማጩ ደግሞ ዝም ይባላል ማለት ነው። ስለዚህ ምንድነው ልብን ሰብስቦ አንዲት የሆነች ጸሎት ማድረግ በእምነት በጥባት በጭካኔ በእውነት መጸለይ ከንጽህና ጋር ንጽሐት ጋር የግድ ያስፈልጋል። ጾም የግድ ያስፈልጋል ከእምነት ጋር። ስለዚህ እነኚህ መዋሃድ አለባቸው። የጸሎቱም ዝም ብሎ ዳዊቱንም አርጋኖንም ሁሉም ብናደርገው ለምንድነው ሊንክ ያደረገው? ለምንድነው ዲያብሎስ የሚፈትነኝ? ለምንድነው የፈለግኩት ያልሆነልኝ ብለን ብንመረምረው እንቅፋታችን ወይንም የራሳችን ስተት እናውቀዋለን። ስለዚህ ያን ማጥፋት ነው። ምግባር ያለ ሃይማኖት የሞተች ናትና ጸሎት ያለ ጾም የሞተ ነው ራሱ አይሆንም።
ያለ ንጽህና አይሆንም። ስለዚህ እነኛን አዋህደን ጸሎት ሰቢል ስለ እግዚአብሔር ነው አለማቋረጥ ያስፈልጋል። አመሰግናለሁ። እንግዲህ እዛ ፌስቡክ ላይ ኮሜንት ካረጉት ስመለከትና ቴሌግራም ላይም እንግዲህ ምን ኦንላይን ስለሆነ ይሄ የሚሰጠውና ማህበሩን በኦንላይን ስለሆነ መተጋገዝ እንዲኖረን ምናልባት እንደ ሀሳብ አንተ እንዳስተማርከው በ36912 ይቻላችሁ አቡነ ዘበሰማያት ጸሎት አድርጉ እና ደግሞ አምስቱን ቀንዋተ መስቀሉን ደግሞ ያላችሁ አማትቡ የምትጠጡት የምትበሉትን ስልኩን ስትጠቀሙ ራሳችሁ በስላሴ ስም ባርካችሁ ብለሃልና ይሄ ነገር የተለመደ እንዲሆን ሰው አዲስ ነገር ሲሆንበት ፕራክቲስ አድርጎ ልምድ እስኪሆን ድረስ ጊዜ ይወስዳል። በሳይንሱም በእኛ በምናውቀው ህይወታችንም የተወሰነ ጊዜ 21 ቀን 40 ቀን ይባላል። ግን ምን አሰብክ? ለምሳሌ ከቴሌግራም ቻናሉ ጋር አታችድ የሆነ አንድ ፔጅ ቢኖረንና በኢትዮጵያ በ3 6 9 እና 12 ሰዓት ላይ አባል የሆኑ እና ይሄንን ለማድረግ ከልባቸው ሚሹ ግን ልምዱ እስኪኖር ድረስ ውጊያ ያለባቸው እንዲረሱ የሚያደርጋቸው እንዳያስተውሉ የሚያደርጋቸው ሰዎች ይኖራሉ። ምንም ጥያቄ የለምና ግን አንድ ቻናል አታች አድርገን እዛ ላይ ማለት ፔጅ የቴሌግራም ፔጅ አድርገን ልክ በኢትዮጵያ ሰዓት 3 ሰዓት ላይ ሳዶር፣ አላዶር፣ ዳናት፣ ሮዳ ሰሌራ ብለን ወይንም አቡነ ዘበሰማያት ወይንም የእግዚአብሔር ህቡ ስሞች ብቻ ያንን ብቻ ሌላ ነገር የለም፣ ሌላ ተጨማሪ ወሬ የለም። ብቻ እነዛን ነገሮች ብቻ ቴክስት ማድረግ እና የረሳ ሰው ቴሌግራሙ ላይ ሆኖ ወይ ስራ እየሰራም ይሆናል ወይ ሆነ ነገር እያደረገ ያንን ሲያይ ያስታውሳል። ያስታወሰ ደግሞ ለሌላው ማስታወስ ምክንያት ይሆናል። በዛ ላይ ደግሞ በዛች የተወሰነች ሰዓት 12 እንሆናለን 2000 እንሆናለን። እንደዛ ማድረግ ራሱ ኃይል አለው እና ተሰብስበን መጸለይ ባንችልም ተሰብስበን ባንነት እንደዚህ ለማድረግ ያው ኦንላይን ስለሆነ ቢያዳግተንም እንዲህ ብናደርግ ልምዱን እያካበትን እንሄዳለን። ከዛ ወዲያ እዛ ላይ ማድረጉን ብቻ ሳይሆን ልክ እዛ 3 ሰዓት ላይ 6 ሰዓት ላይ አላርም ሞልቶ እንኳን ማድረግ ይቻላል። አላርማችን ከጠዋቱ 3 ሰዓት ቀትር ላይ 9 እና ሰርክ ላይ እንዲጮህ አድርገን በዛ ሰዓት ያቺ ትንሽ ኮሚትመንት ከተደረገች በዛች ቅጽበት ውስጥ አንድ ደቂቃ ማይፈጅብን ማለት ያንን ሼር ለማድረግ ከዛ ወዲያ ግን ለምን አልጸልይም፣ ለምን አላመሰግንም፣ ለምን እንደዚህ አንልም የሚለው ላይ እያሳደግን እንሄዳልና ይሄን አስቤ ነበረ። በቀደም ጸሎት ላይ ያለው የሀሳብ መጥቶኝ ነበር። ምን ትላላችሁ? ኦኬ እህታችን በጣም አሪፍ አይዲያ ነው ያመጣሽው። ጥሩ ሀሳብ ነው። እንዳልሽው ነው ማለት ያው አጋንንት ይዋጋል። ያው ሰው ነቃተ ህሊናውን ዝቅ ስለሚያደርግ በድንዛዜ በመርሳት ስለያዘን ማስታወሱ ደግሞ ምንም ጥያቄ የለውም። በጣም አሪፍ ነው። በተለይ አሁን ሙስሊሞቹን እኮ ብትመለከቱ ያው አላርም ይሞሉና የሆነ ሰዓት ላይ ልክ ሲጮህ ወይ አንተ ሲል ምን ያደርጋሉ? ጸሎት ያደርጋሉ። እኛ ደግሞ እንዳላችሁት እዚህ ላይ በጣም ደካማ ላይ ነው ያለ ነው። ቤተክርስቲያንም በቀን 7 ጊዜ አመስግኑ ትላለች ብላ ነው የምታስተምረው። መዝሙር 118:64 ላይ ነው ያለው። በቀን 7 ጊዜ አመሰግናለሁ ያለውን ቅዱስ ዳዊትን ማለት ያን ደግሞ ውስጥ ተተነትነዋለች። ነገ ጠዋት ላይ 12 ሰዓት ወይ 11 ሰዓት ላይ ከዛ 3 ሰዓት ከዛ 6 ሰዓት ከዛ 9 ሰዓት ከዛ ሰርክ ከዛ እራት ከመብላት በፊት ከዛ እራት ከበሉ በኋላ 7 ይመጣል። ከዛ ደግሞ ሌሊቱ 9 ሰዓት የሚል አለ። 9 ሰዓት ከሰባቱ ውጭ ነው እና እነዚህን አሁን አንዳንዴ
ብዙ አሁን ይሄ እውቀት ኖርማሊ በተለይ ዲቴል የጻፍኩበት የሄድኩበት የቤተክርስቲያን 36912 የቤተክርስቲያንን አስተምሮ ነው ብዬ ረቂቁን እውቀት ያወጣሁትና የበተንኩት እኔ ነበርኩ እና ብዙ ሰው አያውቀውም ነበር። አንዳንዱ ይህን ነገር ምንድነው ደግሞ ይሄ ብሎ እንትን ያለ አለ። ነገር ግን ረቂቁ ይሄ የጨለመው ዓለም ግን 369 በተለይ ቴስላ ብሎ ቁጡን ወስዶ ይሄን የገነባውን ዓለም ያው በዛ ቀመር ነው የገነባው ማለት ነው። እና ይህንን ብንጠቀም ምንድነው ቫልዩ የሚመጣው አውትካም ምንድነው ብለን ስንጠይቅ በእነዚህ ሰዓታት ውስጥ ብዙ የነቁ ነፍሳት ለጸሎት ሲቆሙ በረቂቁ ዓለም መጋረጃ ይቀደዳል። ጨዋታው ያለው አሁን እዚህ ላይ ነው እና ትልቅ ፖይንት ስላነሳሽልኝ ነው ባይዘው። ለምን በማህበር ሲጸለይና በግለሰብ ሲጸለይ ልዩነት አለው። በማህበር ሲጸለይ ከፍተኛ ለውጥ አለው። ምክንያቱም አንድም ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በዛ አገኛለሁ ብሏል እሱ። እንደዚህ አይነት ሰዎች ለጸሎት ሲሰበሰቡ አንደኛው ደካማውን ሌላኛውን ደካማውን ስለሚያግዝ ይሄ በጣም የሚበረታታና እንደውም ቤተክርስቲያን በደንብ ረቂቁን እውቀት ሰጣ ብታስተምርበት ብዙ ለውጥ የሚመጣበት በተለይ ይሄ ድንዛዜ በጣም የሚቀንስበትና ብዙ ነፍሳት የሚያመልጡበት ቀመር ነበር እውነት ለመናገር ማለት ነው። እና ቤዚክ ፖይንት ነው ያነሳሽው። እንዴት አድርገን ያን ነገር ማድረግ እንችላለን? እንግዲህ አሁን ከኢትዮጵያ ውጭ ያለው ኢንተርኔቱ ምናምናችሁ ኦንላይን ብዙ ዋይፋይ ይኖራል ምናምን። ወደ ኢትዮጵያ ስትመጪ አብዛኛው ሰው ያው ዋይፋይ የተወሰነው አለው የሌላው የለው። ምናልባት እዚህ ጋር ስልካቸው ጋር ተገናኝቶ ወይ ስልካቸውን እዘን ስልካቸው ጋር ኖቲፊኬሽን መላክ ወይ እንደዛ ሊሆን ይችላል። ሜቢ ደግሞ ይሄንን በስቲል አንድ የቤተክርስቲያን ልጅ እኮ በአፕሊኬሽን ቢያሳድገው ወይም ዴቨሎፕ ቢያደርግበት ጥሩ ነበረ። ብዙ ነገር ይገኛል ባይዘው። እና ግን እንደኛ ቴሌግራሙ ላይ እንዴት ነው ሊንክ የምናደርገው? ምክንያቱም ሰው ለጸሎት በዚህ ሰዓት ቢቀሰቀስ ለምን አባቶቻችን ይሄን ተጠቅመውበታል። የሌሊቱ ሰዓት የቀኑም ሰዓት ያለ ማቋረጥ እነሱ ያመሰግናሉ። አፋቸው ላይ ጸሎት አይለይም ባይዘው። ግን እኛ ደግሞ በጨለማው በዛ ዓለም ውስጥ ደንዝዘን ተቀምጠን እንዴት ነው የምንጠቀምበት የሚለውን ነገር እኔ አሁን ከቴክኖሎጂ ጋር ካለው ኤክስፒሪየንስ ካለሽ ብንሄድበት አሪፍ ነው። ለምን በጣም ጠቃሚ ሆኖ ስላየሁት ማለት ነው። ብዙ ነፍሳትንም ማንቃት ይችላል፣ ማለማመድም ይችላል። እዛ ላይ ደግሞ አብረው እንዲሄዱም ይችላል ማለት አንድ ካስጀመርናቸውና ውጤት ካገኙ እዛ በኋላ ራሱ ይሄዳል እኮ ያገኝ ራሱ ይከተለዋል፣ ራሱ ይተገብረዋል ቀጣይ ማለት ነው። እና እንዴት አድርገን በምን መልኩ እናስኪደው ይሄን ነገር የሚለውን ነገር ብናስብበት ልምድም ካለ እሱን ብታመጪ ጥሩ ነው ብዬ አስባለሁ። እና ጀስት አፕሪሺየት ለማድረግ ነው ሐሳቡን። ጎልደን አይዲያ ነው እውነት ለመናገር። ሌሎችም አስተያየት ብትሰጡበት ጥሩ ነው። ቢያንስ እኛ በትንሽ ብንጀምረው መሰባሰብ ላይ ይጠበቅብን ይችላል። ልክ በዛች ሰዓት ኢትዮጵያ ውስጥ በዛች ሰዓት ሁሉ አንድ ላይ ጸሎት ሲቆም እግዚአብሔር በዛ ሰዓት እንግዲህ የሰማይ የጸሎት መስኮቶች ይከፈታሉ ብለን ነው ያስተማርነው። ቤተክርስቲያንም የምታስተምረው እንደዛ ነው። እነዚህ የጸሎት መስኮቶች ሲከፈቱ እሺ ብሎ መግባት ሩጦ መግባት እንደማለት እኮ ነው ባይዘው። ሩጦ እነዚህ 369 እኮ በኢየሱስ ክርስቶስ ረቂቅ ስራዎች ጋር እኮ ይገናኛል። የኢየሱስ ክርስቶስ የማዳን ስራዎች ጋር ይገናኛል። 3 ሰዓት የተያዘበት ነው፣ 6 ሰዓት የተሰቀለበት ነው፣ 9 ሰዓት ነፍሱን አሳልፎ የሰጠበት ነው፣ 12 ሰዓት እንደዛው ይያዛል። በረቂቁ ዓለም እንደዛ ነው። ለዛ ነው 369 12 የምንለው ማለት ነው። ከዛ በላይ ደግሞ በየ3 ሰዓቱ መሆኑ ደግሞ በየ3 ሰዓቱ ሜትሪክስ የሚለቀው የጨለማ አፍራሽ ሞገድ የድንዛዜ ሞገድ ስላለ ያለ መከላከል ነው። ኦራን ቻርጅ ለማድረግ ነው ባይዘው። በዚህ ሰዓት ብዙ ነፍሳት ለጸሎት ሲቆሙ ብዙ ጸሎቶች ወደ ጸሎት መስኮት ሲገቡ ምንም ጥያቄ የለውም ለውጥ ይመጣል ነው። ትክክል ነው። እና እንዴት እናርገው እንዴት ወደ ተግባር እንቀይረው ይለውን ሌሎች ሐሳብ ብትሰጡበት ጥሩ ነውና ይሄ የሚበረታታ ነው። እኛ ዘመኑን ዋጁት ስለተባለም ዘመኑን እንዴት እንጠቀምበት የሚለውን ስማርት ስልክን መጣል መወርወር ሳይሆን ግን ስማርት ስልኩን እንዴት አድርጌ ባሪ አድርጌ ልጠቀምበት የሚለውን ነገር ነው። አንድ ኦርቶዶክስ ክርስቲያን
ጫማ አድርጎ ቁስ አድርጎ ረግጦ መሄድ ያለበት እንጂ ሸሽቶ አይደለም። እንድንሸሽም ሲጀመር አልተፈጠርንም፣ የፍርሃት መንፈስም አልተሰጠንም። ግን እንዴት ቁሱን ቀጥቅጠን እንዴት ባሪያ አድርገን እንጠቀምበት። ቴክኖሎጂው ባሪያ ያደረገን መጥቷል። ግን እኛ እንዴት አድርገን ኢንቨርዥን ቴክኖሎጂ ወይም ግልብጦች ተጠቅመን እንዴት አድርገን እንጠቀምበት፣ ባሪያ እናድርገው የሚለው እኛ ጋር ይሰራል። መራቅ መሸሸት አይደለም። እና ጥሩ ሀሳብ ነው ለማለት ፈልጌ ነው። ብዙ ጊዜ አልያዝ። ሌላም ካለ ሀሳብ ስጡበት። ምክረ ስልጠናው ወደ ተግባር እየተቀየረ እንደዚህ ሲሄድ በጥሩ ለውጥ ያመጣል። ባይዘወይ ጥሩ ለውጦች ይመጣሉ። ከዛ ውጭ ግን ደረቅ እውቀት ሆኖ ነው የሚቀመጠው ነው። እና እዚህ ላይ የምናወራቸው ነገሮች ምክረ ስልጠና ነው። ስብከትም አይደለም፣ ትምህርትም አይደለም፣ ምክረ ስልጠና ይባላል። ምክረ ስልጠና ማለት ደግሞ ማንኛውም ሰው እዚህ ጋር ያለውን ልምድ ያለውን ምክር መስጠት ይችላል፣ ለአንዱ እንዲጠቅመው ማለት ነው። ስብከትና ትምህርት የሚባለው ነገር ምን ሊጠይቅ ይችላል? ትምህርትም ይጠይቃል፣ ወረቀትም ይጠይቃል። ልክ እንደዚህ አይነት ነገሮች ሊጠይቅ ይችላል። እኛ ግን እዚህ ላይ ምክረ ስልጠና ስንል ምክር ሆኖ ግን ስልጠናዊ የሆነ አንዱ የአንዱ የዳነበትን መስጠት፣ እንደገና ደግሞ ወደ ቤተክርስቲያን፣ ወደ እግዚአብሔር፣ ወደ አባቶች ሃይማኖትን የሚያስጠብቅ ሃይማኖቱን እንዲወድ የሚያደርግ አገሩ እንዲወድ የሚያደርግ ለጸሎት የሚያበረታታ ለመንፈሳዊ ኃይል በድግግሞች የሚያበረታታ ምክረ ስልጠና። ይሄ ሞቲቬሽን የስጋ ስልጠና ምናምን አይደለም። ባይዘው እዚህ የሚሰጠው የነፍሳይና አይነ ልቦና እንዲከፈት የሚያደርጉ የመጀመሪያ ስቴጅ ምክረ ስልጠናዎች መሰጠት ያለበት እያደረግንም ያለው ያ ነው። እና ሰው ያንን ወስዶ ደግሞ በተግባር መቀየር አለበት። እና ከዛ አንግል ሀሳባችሁን ምክራችሁን እንድትሰጡ ይጋበዛል፣ ይመከራል። እና ምን ራሔልም ያልሽው ሀሳብ ከተሞክሮ አንጻር በጣም ትልቅ ነገር ነው። እንደዚህ ልክ ፕራክቲካሊ ለውጥ ያመጡ ነገሮች ሲነሱ ጥሩ ነው። ሰውም አንደኛ ይነሳሳል፣ የተፈተኑም ናቸው ማለት ነው። እና ይህን 3 6 9 12ን እንዴት እንጠቀም? እኔ የምር የምነግራችሁ እኔ ለምሳሌ አሁን ራሔል ካነሳችሁ አንድ ኤክስፔሪየንስ ልንገራችሁ። ድሮ ተማሪ ያለው በጣም አንድ ጓደኛ ነበረኝ እና ሁሌ በጣም የሚፈታተነው በቃ ያልተቀረፈለት ችግር ማለት ነው። በጣም አደገኛ የሆነ ማለት ነው። በጣም ከባድ የሆነ ፈተና አለበት እና ተማሪ ያለን አውቀዋለሁ በጣም ሲሰቃይ። ምንድነው ጀስት በጋድ ይመጣል። በቃ ማታ መጥቶ ሲጫነው ሲያንቀው በጣም ሲጣላው ምናምን ነው የሚውለው። በተለይ መልካም ስራ ከሰራ ጸሎት ካረገ ምናምን ማለት ነው። በቃ በጣም ጦርነት ይከፍ በአካል ተገልጾ ማለት ነው ይህ የጨለማ ኃይል። ከዛ ከሆነ ጊዜ ከተለያየን በኋላ ዩኒቨርሲቲ ገብቶ ኦልሬዲ ዩኒቨርሲቲ ገብተን ትምህርቱን ጨርሰን ስራ ዓለም ጆይን አድርገን ከዛ በኋላ የሆነ አመታት ጋር ተገናኘን ማለት ነው። እና ስንገናኝ ብዙ ጊዜ ጸጥ ይላል፣ የሆነ ሰዓት ላይ ጸጥ ይላል። ግን ስልኩ ነው የሚጮኸው። ስልኩ ይጮሃል፣ ዝም ይላል ለአንድ ደቂቃ ለሁለት ደቂቃ። ከዛ መከታተል ጀመርኩ። አንደኛ የሚጮህበትን ስልኩ የሚጮህበትን አላርሙ የሚጮህበትን ሰዓት ማየት ጀመርኩ። ሁለተኛ ለሁለት ደቂቃ ለሶስት ደቂቃ ነው ዝም የሚለው። ከዛ እኔ መረበሽ አልፈለኩም። ስከታተል ሰዓቶቹን አየሁኝ። 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 12 ሰዓት። ማታ ያው አንገናኝም ዞሮ ማለት ነው፣ ቀን ላይ ስለምንውል ማለት ነው። ከዛ መጨረሻ ላይ ያው እኔ እንዲያስረዳ ጠየቅኩት ማለት ነው። ያው በፊት ያኔ ዩኒቨርሲቲ እንደወጣን ይህንን ፎርሙላ ይንቀመር እኔ ያው አላውቀው፣ እሱ ግን ኦልሬዲ ነቅቶ ኦልሬዲ አውቆታል። ከዛ ምንድነው ግን ምንድነው ዝም የምትለው? አንደኛ አላርም ይጮሃል፣ ዝም ትላለህ፣ ለምንድን ነው አልኩት። ስለው ያው በፊት ላይ ኬዙ ስለማውቀው ነገረኝ። የድሮውን ኬዝ ታውቃለህ አይደል አለኝ። አዎ በቃ የድሮው ያ በጣም ያልተፈታ ያልተቀረፈ ችግር አሁን የቆመበት አንድ ሚስጥር ነው የምነግርህ አለኝ። እኔ አሁን ያ ችግር እኔ ጋር የለም ማለት አሁን የለም፣ አይመጣምም። እንደዚህ አይነት ፈተናዎችም እኔ የለም። ብዙ ጸበልም ሞክሬያለሁ፣ ገዳማትም ሄጃለሁ። ያው እንደምታውቀው ግን አልተስተካከለልኝም በቃ አለ። እና እንዴት ተስተካከለልህ ስለው
እነዚህ 3 ሰዓት 6 ሰዓት 9 ሰዓት እና 12 ሰዓት አጭር ጸሎት አደርጋለሁ አለ። ምን ትላለህ አልኩት። አንዳንዴ የእግዚአብሔርን እቡ ስሞች 9 ጊዜ ወይ 7 ጊዜ እጠራለሁ። 5ቱ ቅንዋተ መስቀሎችን ወይ 7 ጊዜ ወይ 9 ጊዜ በንቃት እጠራለሁ። ወይ ጸሎተ ማርያም 3 ጊዜ እላለሁ። ወይ አባታችን ሆይ 3 ጊዜ ወይ 7 ጊዜ እላለሁ። ወይ ደግሞ በጣም ሲያስቸግረኝ እግዚኦ መሐረነ ክርስቶስ ጣቶችን በመጠቀም እግዚኦ መሐረነ ክርስቶስ እላለሁ። አንዳንዴ ደግሞ ጊዜ ከሌለኝ ለ1 ደቂቃ ደስት ቀራኒዮ እጓዛለሁ በሐሳብ ቀራኒዮ የኢየሱስ ክርስቶስን ውለታ ለማሰብ ወደ ቀራኒዮ እጓዛለሁ በሐሳብ እንደዛ አደርጋለሁ አለ። እና እንደዚህ ካረኩ በኋላ አሁን ይሄ የምታየው ነገር ያን ማድረግ ከጀመርኩ በኋላ በቃ ብትንትኑ ነው የወጣ አለ። ምንም ነገር በቃ እኔ ጋር የመጣ ነገር የለም አለ። ከየት አገኘው አልኩት። ይህንን ሚስጥር ከየት አገኘው እንዴት አገኘው እየስጠይቀው ያው መጽሐፎችን ያነባል ሲያገላብጥ እንደዚህ ከነዛ መጽሐፍት ነው ያገኘው። ግን የአባቶችን ደግሞ ማገናኘት ጀመረ። አባቶች ያው ለምስጋና ለጸሎት ካፋቸው አይለይም። እነሱ ያው ከዚህ ሰዓት ውጭም ነው የሚጸልዩት። በእርግጥ ግን ያንንም ማገናኘና የቤተክርስቲያን አስተምሮ መጽሐፍቶችን ማገላበጥ ሲጀምር እነዚህን ቀመሮች አገኘ። ከዛ በኋላ ተጠቀመ። በዚህ ነው ለውጥ ያገኘሁት እና ተጠቀምበት አለ። እኔ በጣም ነው የገረመኝ ከዛ በኋላ እና እኔም ከዛ በኋላ እነዚህን ነገሮች ያዝኩና ማለት ነው በራሴ መሄድ ጀመርኩ ማለት ነው። እና በራሴ መሄድ ሲጀምር እውነቴን ነው የምነግራችሁ፣ በቃ ብዙ ለውጥ ነው ያገኘሁት። ብዙ ለውጥ ማለት ነው። በጣም የማይፈነቀሉ መቃብሮች በዚህ ይከፈታሉ። በእነዚህ ጸሎቶች ማለት ነው። ምን ቆመው እኮ ለአጭር ሰዓት ነው። ያ ማለት ጠዋት ላይ 12 ሰዓት ላይ የምንጸልየው ውዳሴ ማርያም ምናምን ይቀራል ማለት አይደለም። ባይዘወይ እንደገና ማታ ደግሞ መዝሙረ ዳዊት የምንጸልይ ከሆነ ይቀራል ማለት ግን አይደለም። እነዚህ ምንድን ናቸው? ተጨማሪ ቤተክርስቲያንም ያዘዘችው ነው። ግን በደንብ ተፈትፍቶ ስላልተማርነው ነው። በሰዓት በቀመር ስላልተማርነው ነው። ሚስጥሩ ምን እየተካሄደ እንደሚካሄድ በደንብ ስላልተማርነው ነው እንጂ ቤተክርስቲያን አስቀምጠዋለች። ስለዚህ በእነዚህ ሰዓታት አጭር ጸሎት ማድረግ ማለት የማይፈነቅሉት መቃብር የለም፣ የማይቀዱት መጋረጃ የለም። አንደኛ ብዙ ክርስቲያን የሚመስለው በቃ ጧት ጸሎት አድርጎ ሲወጣ በቃ አሁን ጸሎት አድርጌያለሁ በቃ ቀላል ነው ብሎ ይወጣል። ግን ጧት ደግሞ ቁርስ በልቶ ነው የሚወጣው። ከዛ ደግሞ ምሳ ይበላል፣ ከዛ ራት ይበላል፣ ከዛ ራቱን በልቶ ይተኛል። እንደገና ነፍስን ቻርጅ የሚያደርጋት በ24 ሰዓት አንዴ ነው። ግን ስጋውን ግን ቻርጅ የሚያደርገው በስንት ነው? 3 ወይ 4 ነው። ልዩነቱን ተመልከቱ። ስጋ በስባሽ ነው፣ ቁስ ነው። በስባሽ ከሆነ ጥለነው ምንሄድ ከሆነ ቁስ ከሆነ 4 እና 5 የምንበላ ከሆነ ነፍስ ደግሞ ዘላለማዊ የተባለችው የብርሃን እስትንፋስ እፍ የተባለባት የሥላሴ አምሳል ያረፈባት ነፍስ የምትባለው ደግሞ ስንት ጊዜ ቻርጅ ትሁን? ስንት ጊዜ እንሙላት ማለት ነው? የምትሞላው በእግዚአብሔር ኃይል ነው። ግን እኮ ቻርጀሩንም መሰካት ያስፈልጋል እኮ። ግን ስንት ጊዜ ትሞላ ብለን ስናስብ ዘላለማዊ ነፍስ ስንት ጊዜ ትሞላ ሲባል ቤተክርስቲያን 7 ጊዜ ያስቀምጣለች። ነገር ግን እኛ አንዴ ብቻ እንደሞላናት ቀኑን ሁሉ 24 ሰዓት ላይ ነው እንደገና የምንሞላት። መኪና እንኳን ነዳጅ ሲያልቅ እኮ ይሞላል አይደል? ልክ እንደዛ ሁሉ ይህንን ፕራክቲካሊ እንዴት እንቀይረው? እውቀት ብቻ ዞ መሄድ ደረቅ ቁስ ነገር ነው፣ አይቀይረንም። ፕራክቲካሊ ግን እንዴት ያለ ማነው ሳናቋርጥ በድግግሞሽ እግዚአብሔር የሚገኘው የሚሰራው በማያቋረጥ መንፈሳዊ ድግግሞሽ ስራ ነው። በማይቋረጥ እንዴት እንስራ፣ ወደ ተግባር እንዴት እንቀይረው የሚለውን ነው እታችን ያነሳችው። በጣም ቤዚክ ፖይንት ነውና የተነሱ አሉ። ሪማይንደር መጫን፣ ስልክ ላይ አላርም ማድረግ፣ ሌላም ደግሞ በጣም የተሻለ ካለ እሱንን ብናወራበትና ሁሉም ሰው ይህንን እንደ ነገ ጀምሮ ማያረግ ካለ ነገ ጀምሮ እንዲጀምር፣ የሚያረግ ደግሞ በዙ እንዲጸና። ጥሩ ጥያቄ ነው የጠየቁት። ያው ከቀመሩ አንጻር ያው ሁሉም እንግዲህ ያው እንደሚያውቁት እግዚአብሔር አምላክ አጽናፈ ዓለሙን የፈጠረው ያው በስርዓትና በቀመር ነውና ከዛ አንግል ተያይዞ እነዚህ 3 6 9 የሚባሉት በተለይ
ቴስላ የሚባል አንድ ሳይንቲስት አለ። ይሄ እንግዲህ የእነዚህን ቁጥሮች ከቤተክርስቲያን የወሰዳቸው ከነዛ ቁጥሮች ወስዶ ያው ይህ በተለይ የሚታየውን ግዙፉ ዓለም በዛ ቀመር ነው የተሰራው። ሁለት ነው ቁጥሮች፣ መንፈሳዊና ስጋዊ ወይም የሚታዩና ማይታዩ ተብሎ ይከፈላሉ። ለምሳሌ ከ3 ከ6 9 ውጭ ያሉት የሚታዩ ወይም ፊዚካል የሚታዩ ናቸው። 3 6 9 የሚባሉት ደግሞ ያው ረቂቅ ወይም ማይታዩ ነገር የፈጠሩ ወይም የሚይዙ ናቸው ተብሎ ነው የሚቀመጠው። ግን አሁን እንደውም በዓለማዊ ምን ይባላል አንድ ማነው የቻይና ሰውዬ ትልቅ ሰውዬ ነው። ዓለም የምትመራው በሕግና በስርዓት ሳይሆን በቁጥርና በምልክት ነው ይላል እና አሁን ያለንበትም ስርዓት የቁጥርና የምልክት ስርዓት ዓለም ይባላል። ሌላኛው ስሙ ወይም አዲሱ የዓለም ስርዓት ወይም ደግሞ የቁጥርና የምልክት ስርዓት ዓለም ይባላል። እንግዲህ ቁጥሮችና ምልክቶች በጣም ብዙ ሚስጥር አዘዋል ማለት ነው። ራዕየ ዮሐንስ ላይም ስናነበው ቁጥሩም የሰው ቁጥር ነው ይላል። ስለዚህ ስለ ቁጥር ያወራል። እንደገና ደግሞ ምልክቱን በቀይና በግንባር ይላል። ስለ ምልክትም ያወራል ማለት ነው። መጽሐፍ ቅዱስ ላይ ስለ ቁጥርና ብለን ሰርች ቁጥር የሚባለውን ስንት ጊዜ እንደተጻፈ ሰርች ስናደርግ ከ440 በላይ አካባቢ ያለ ይመስለኛል። እና እንግዲህ ቁጥሮቹ ብዙ ነገር እንደያዙ ይታያል። እዛም አልፎ ምዕራፍ ቁጥር በምዕራፍና በቁጥር ሲከፋፈልም እግዚአብሔር አምላክ መጽሐፍ ቅዱስን በስውር እጅ ምዕራፍ ላይም ቁጥር ላይም ሲያስቀምጣቸው ባይዘው ረቂቅ ሚስጥር ኮድ ይዘዋል እያንዳንዳቸው። ያ ደግሞ ስውር እጁ ተቀምጦበታል ማለት ነው። መጽሐፍ ቅዱስ እንዳይበረዝም ያደረገበት የራሱ ስውር እጅ አለው መጽሐፍ ቅዱስን እንጂ ለመበረዝ ብዙ ጥረት አድርጓል ባይዘው ስርዓቱ። ስለዚህ ስለ ቁጥር ኃይል እንዳላቸው በተለይ ረቂቅ ሚስጥር እንዳላቸው ደግሞ ወደ 3 እና 6 9 ላይ ስንመጣ በተለይ ከዛ በፊት ቤተክርስቲያን 7 ጊዜ እንድንጸልይ መዝሙረ ዳዊት 118 64 ላይ ይቀመጣል። በቀን 7 ጊዜ አመሰግናለሁ የሚለው ማለት ነው። እንግዲህ 7 ሲባል 9 ጊዜም አላለም 8 ጊዜም አላለም 7 ነው ያለው። 7 እንግዲህ በዕብራይስጥ ፍጹም ማለት ነው። 6 ሲል ደግሞ ጎደሎ ማለት ነው። ምክንያቱም 7 ፍጹም ከሆነ 7 ሲቀነስ 1 6 ነው የሚመጣው። 6 ከፍጹምነት በታች ማለት ነው። እንደገና ደግሞ 6 ሲል ማለት ደግሞ ክደት ማለት ነው። እክድ አብ፣ እክድ ወልድ፣ እክድ መንፈስ ቅዱስ ማለት ነው። ስለዚህ ክደት 3 ጊዜ እንዲጸና ለማለት ተፈልጎ ነው። እንግዲህ 6 ጎደሎን ያሳያል። 7 ሲደመር 1 ደግሞ 8 ነው። ስለዚህ ተንሳኤ ነው፣ አዲስ ነው ማለት ነው። አዲስ ተንሳኤን ያሳያል። 7 ጊዜ መጸለይ ማለት እንግዲህ በረቂቁ ዓለም 7 ፍጹምነት ከሆነ ጸሎታችን በፍጹምነት ማህተም እንዲታተም ስለተፈለገ መጽሐፍ ቅዱስ ላይ ያስቀምጦታል ማለት። ከዛ ወደ ውስጥ ስንገባ 3ን ሲያስቀምጥ እንግዲህ ያው እንዳሉት ነው። እንግዲህ 7 ጊዜ ሲባል በቤተክርስቲያን አስተምሮ ያስቀመጡት ያሉት ነገር አለ፣ የተቀመጠ ነገር አለ። ያንን ወደ ሰዓት ነው የተቀያው። ለምሳሌ በመንፈቀ ሌሊት፣ በነግህ ጊዜ፣ በ3 ሰዓት፣ በ6 ሰዓት፣ በ9 ሰዓት፣ በ11 ሰዓት እና ከመኝታ በፊት ናቸው ያስቀመጠቻቸው ቤተክርስቲያን ማለት ነው። በሰዓት ያስቀመጠቻቸው አለ፣ ያለ ሰዓትም ደግሞ ያስቀመጠቻቸው አለ። ይህን አሁን 7ቱን ስንጠራ ማለት ነው። ግን 3 ለምን ሆነ ብለን ስንመጣ እንግዲህ 3 የስላሴ ምልክት ነው አይደል? የጽናት የስላሴ የመሰረት የባላንስ ወይም የስላሴ አንድን 3ንም የሚገለጽበት 3 ቁጥር ያሳየናል ማለት ነው። ስለዚህ 3 ሰዓት እንደዚህ አይነት ቀመር አላት በመረቂቁ ዓለም የስላሴን በቤተክርስቲያን አስተምሮ የስላሴን ትወክላለች። ስለዚህ ስላሴን ቅድስት ስላሴን ስትወክል ደግሞ በ3 ሰዓት ደግሞ ጌታችን ኢየሱስ ክርስቶስ ምን ሆኗል? ተይዟል ማለት ነው። ደግሞ እንደገና ስንሄድ ከጌታችን ከኢየሱስ ጋርም ይገናኛል ማለት ነው። 3 ሰዓት 3 ቁጥር ማለት ነው። እንደገና ደግሞ 6 ጋር ስንሄድ እንግዲህ በ6ኛ ቀን ሰው ተፈጥሯል። ስለዚህ ስጋዊ እንትኑን ታሳያለች። የሰውን አፈጣጠር 5ቱ በሙሉ ካለቀ በኋላ ለሰው ልጅ ተፈጥሮ 6ኛው ቀን ላይ ሰው ልጅ ተፈጠረ፣ 7ኛው ቀን እግዚአብሔር አረፈ ስለሚል ማለት ነው። ስለዚህ 6 ቁጥርን ደግሞ ሰውነትን ወይም ሰውን ታመለክታለች። ከዛ ደግሞ ወደ ጌታችን ኢየሱስ ስንሄድ ደግሞ
ጌታችን ኢየሱስ በ6 ሰዓት ተሰቀለ፣ እንደተሰቀለ መጽሐፍት ይናገራሉ ማለት ነው። ከዛ ደግሞ ወደ 9 ሰዓት ስንመጣ ደግሞ እንግዲህ 9 ሰዓት ሁሉንም ነገር የሚጠቀልል ቁጥር ነው። በረቂቁ ዓለም የመለኮት ፍጹምነትን ታሳያለች ማለት ነው 9 ሰዓት። ስለዚህ 9 ሰዓት አሁን 9 ሰዓት ሁሉን ነገር ጠቅልላ የምትወስድ ናት። በረቂቁ ዓለም 9 ቁጥር ብዙ ነገር አላት። በ9 ሰዓት ደግሞ ጌታችን ኢየሱስ ነፍሱን አሳልፎ የሰጠበት ነው ማለት ነው። ስለዚህ ከዛ በኋላ ያለው እንግዲህ ወደ 12 ሰዓት ነው። 12 ስርዓተ መንግስት የሚባለውን ቁጥር ታሳየናለች። ያ ማለት ቤተክርስቲያን ብዙ ጊዜ 11 ሰዓት ሰርክ ጸሎት የሚባለውን ነው። እንግዲህ ሰርክ ጸሎት እንዳለ ሆኖ ግን ሰርክ ጸሎቱ ተጠቃሎ የሚገባ 12 ሰዓት ላይ ነው እና ስርዓተ መንግስት የሚባለውን የምታሳየን 12 ቁጥር ነች። 12 ሲባል 12 ሐዋርያትን ያሳያል። ግን 12 ደግሞ እንደገና አንድ ሲደመር ወደ ሲንጉላሪቲ ስንቀይራት 1 ሲደመር 2 3 ይመጣል። ስላሴን ነው የምታሳየን። ቅዱስ ሚካኤል እንግዲህ ከስላሴ ጋር የሚገናኝበት ሚስጥርም አለው ማለት ነው። ከዛ ጋር ተያይዞ ከዛ በኋላ እንግዲህ የተባለው ነው ማለት ነው። 7ቱ ከ4 በፊት ከዛ ከ4 በኋላ እያለ ይቀጥላል ማለት ነው። ስለዚህ እነዚህ ቁጥሮች በደንብ ዲፋይን ሆኖ 3 6 9 12 ወይም 11 ማለት እኮ እንችላለን። 11ም እኮ ማለት ይቻላል። ግን 11ዱ ሰርክ ጸሎቱ ተጠቃሎ የሚገባው 12 ሰዓት ላይ ስለሆነ ማለት ነው። ስርዓተ መንግስት ወይም ደግሞ የዚህ ፍጻሜ ያ ነገር ተጠቃሎ ወደ ስልጣን የሚሄድበት ጸሎቱ የሚያደርግበት የቁጥር ቀመር ስለሆነ ማለት ነው። እና ከዛ ጋር ተያይዞ ረቂቁ ዓለም እንደተሰራ እና ደግሞ 3 6 9 ላይ የጸሎት መስኮቶች በረቂቁ ዓለም ይከፈታሉ። ለምን? ጌታችን ኢየሱስ ክርስቶስ በ3 ሰዓት በ6 ሰዓት በ9 ሰዓት የሰራቸው ረቂቅ ኃይሎች ወይም ረቂቅ ስራዎች ምድርና ሰማይ እንዲከፈቱ የተደረገባቸው ረቂቅ የብርሃን መስመሮች አሉ። ለዛ ነው አሁን አጽናፈ ዓለሙን 3 6 9ን ያወቀ አጽናፈ ዓለሙን አቀማመር ወይም ስርዓት ያቃል ተብሎ የሚነገረው ማለት ነው። እና በረቂቁ ዓለም እነዚህ 3 6 9 ላይ 12 ላይ የጸሎት መስኮቶች ይከፈታሉ። ሌሊቱ 9 ሰዓት ላይ ደግሞ ይበልጥ የተለየ ከቀኑ ከሚደረገው የጸሎት ኃይል 7 ጊዜ እጥፍ ነው ተብሎ ነው መጽሐፍት የሚናገሩት ማለት ነው። እና ቁጥሮቹን ስንጠቀም ቁጥሮቹ በራሳቸው በቁጥር ማምለክ ሳይሆን ስርዓተ ዓለሙ ስላሴ ሲፈጥሩት ስርዓትና ቀመር ወይም ቁጥር አድርገው ስላደረጉት ማለት ነው ስለፈጠሩ። ለምሳሌ ጌታችን ኢየሱስ 9 ሰዓት አልተሰቀለም፣ 9 ሰዓት አልተሰቀለም ወይም 9 ሰዓት ደግሞ አልተያዘም። ግን ፐርፐዝሊ 9 ሰዓት ነው ነፍሱን አሳልፎ የሰጠው። ለምን 8 ሰዓት አላረገም ስንል ደግሞ ከዛ ጋር በተያይዞ በጣም ብዙ ሚስጥሮች አሉ። ለምሳሌ ጌታችን ኢየሱስ ክርስቶስ 6666 ጊዜ ተገርፏል። አሁን 6 ቁጥር 4 ጊዜ ነው የተደጋገመችው። በዛኛው ዓለም ስንሄድ 6 ቁጥር ጎደሎ ቁጥር ወይም የአውሬ ቁጥር ብሎ ያሳያታል። 6ን 3 ጊዜ ይደግማታል ማለት ነው። ግን ደግሞ ጌታችን ኢየሱስ ደግሞ 6 4 ጊዜ ተደግማ 6666 ጊዜ ተገርፏል። እንግዲህ 6 4 ጊዜ 6 3 ጊዜ ስትሆን የአውሬው ቁጥር ትሆናለች። 6 4 ጊዜ ስትሆን ደግሞ የፈውስ ቁጥር ትሆናለች። ለምን? 4 ጊዜ 6 ስትሆን 6 ጎደሎ ናት። 4 ስትሆን ደግሞ 4ቱ ማዕዘናትን ዓለም ወይም 4ቱን አቅጣጫ ወይም 4ቱ ባሕርያተ ሥጋን 6 ቁጥር ጎደሎ ስለነበረ የአዳም ወድቆ ስለነበረ በዛ በኩል 6600 ጊዜ ተገርፎ እነዚህ 4ቱ ባሕርያተ ሥጋን ማንጻቱን 4ቱ ማዕዘናትን መባረኩን ፍጹም ድነት ማድረጉን እንደዛ በዛ 6666 ጊዜ ተገርፎ 8100 የአዳም ወይም የኛን የነፍስ መስመሮች ማጽዳቱን ማህተም ማድረጉን ፍጹም ድነት የሚባለውን መስራቱን ያሳያል ማለት ነው። እንግዲህ ከብዙ በጥቂቱ ይመስላል ማለት ነው። ሶስቱ እድገቶች ከ1 እስከ 2 ዓመት ቤተሰባቸው ምን ያደርጋሉ? ያያሉ። ምንድን ነው የሚሰሩት? እነዛ ቤተሰብ ምንድን ነው የሚሰሩት? እንዴት ነው ተግባር እየገለጹ ያለው የሚሉ እናትና አባታቸውን የሚያዩበት የጊዜ ሁኔታ ከ1 እስከ 2 ዓመት እስከ 3 ዓመት እስከ 2 ዓመትም ይሄዳል። ከዛ በኋላ ከ2 እስከ 5 ዓመት ቤተሰብ ያዩትን ነገር ወይም ቤተሰባቸው ከቤተሰባቸው ያዩትን ነገር
ምን ያደርጋሉ? ማኒፌስት ያደርጋሉ ማለት ይገልጻሉ ማለት ነው። ይገልጻሉ። ከዛ 3 ላይ ወይም 4 ዓመት ላይ እንደሆነው ቤተሰብ ልጁን ለመቀየር ይፈልጋል። እኔ ልጄ እምቢ አለኝ ምን ላድርግ ምናምን ይላል። እና እንግዲህ ያው መጀመሪያ ከ1 እስከ 2 ዓመት እንግዲህ ቤተሰብ የሚያደርገውን ነገር ነው እያዩ ያደጉት የቆዩት። ከዛ በኋላ ከ2 እስከ 3 እስከ 5 ዓመት ቤተሰብ የሚያደርገውን ነገር ያደርጋሉ። አሁን እዛ ላይ ለመቀየር ትንሽ አስቸጋሪ ይሆናል። ለምን? ያዩትን ነው የሚተገብሩት። ቤተሰብ ለምሳሌ ጸሎተኛ ከሆነ ይጸልያሉ። ደግሞ ቤተሰብ ጅል ከሆነ ዝም ብሎ ዝባዝንኬ ሞባይል የሚያበዛ ከሆነ ያበዛሉ። መጽሐፍ የሚያበዛ ከሆነ መጽሐፍ ይወዳሉ። ከ3 ኦር 4 እስከ 7 ዓመት ድረስ ጥያቄ ነው የሚጠይቁት። ጥያቄ ነው የሚበዛው። እንግዲህ ጥያቄ ሲበዛ ቤተሰብ ምን ይላል? ለምሳሌ አንድ ህፃን ምን ይጠይቃል? ለምሳሌ ጌታችን የክርስቶስ ፎቶ ስዕል አድኖ አለና ለምንድን ነው ወርዶ መጥቶ ምሳ ማይበላ ብለው ሊጠይቁ ይችላሉ። ለምን ነው የት ነው ያለው ጌታ ኢየሱስ ክርስቶስ የት ነው ያለው ብለው ሊጠይቁ ይችላሉ። አሁን ይህንን የሚያስረዳ ሰው ወይም ቤተሰብ አውቆ ተዘጋጅቶ መጠበቅ አለበት። ድንገት የተለያዩ ጥያቄዎች፣ የማይጠበቁ ጥያቄዎች ይጠይቃሉ። ያንን ነገር እንዴት ነው የምናስረዳቸው የሚለው ነገር በጣም ወሳኝ ነው። አይ ቤተሰብ እኔ አላቅም፣ እኔ አይመለከተኝም፣ እኔ አላቅም፣ ቆይ እሱ አሁን እድሜ አይደለም ምናምን እያለ የሚኮረኩሙ ከሆነ ኦልሬዲ አሁንም ምን ነው እድገቱን እያቀጨጨው ነው ማለት ነው። ስለዚህ በዚህ እድሜያቸው ውስጥ ይህንን ሲያደርጉ እንግዲህ ልጆች ማሳደግ በ3 የንቃት ደረጃዎች ይከፈላል። አንደኛው የስጋ ንጽህና ነው። ቅድም ያልኩ የስጋ ንጽህና ሲባል ምግብ አለ፣ አየር አለ። የሚበሉት ምግብ እና የሚወስዱት አየር። የሚበሉት ምግብ በተለይ ከቀጣይ እድገታቸው የአእምሮ እድገት፣ የመንፈሳዊ እድገት ጋር ይገናኛል። እዛ ጋር ተያይዞ የምንሰጣቸው የስጋ ንጽህና ምንድን ነው የሚለው ነገር ይወሰናል። ሁለተኛው የህሊና ቅድስና ነው። የህሊና ቅድስና ከምን ጋር ይገናኛል? ትምህርትና ምስል ነው። ቅድም ያልነው ትምህርት፣ ምስል፣ የምናሳያቸው ምስል ምንድን ነው? ምንሰጣቸው ትምህርት ምንድን ነው? አእምሯቸው ላይ እየገባ ያለው ነገር ምንድን ነው? ምክንያቱም ህፃናት ወደ ምድር ሲላኩ ነጭ ወረቀት ናቸው። ነጭ ወረቀት ላይ ሲላኩ እርሳስ ወይም እስክርብቶ አንስቶ የሚጽፈው ወላጅ ነው። ሲጽፍ ግን ጥሩ ነገር ይጽፋል ወይ መጥፎ ነገር ይጽፋል ወይ ባድ ነገር ይጽፋል አይታወቅም። ግን ያን ነጻ ፍቃድ ግን እግዚአብሔር ሰጥቶታል። ዙሮ ግን ቤተሰብ አሳድጎ በጥሩ አሳድጎ ከሆነ ብርካን ነው ይባረክበታል። ሃይማኖትን ቢቀየር ደግሞ ይጠየቃል። ቤተሰብ አይዞ ይጠየቃል። ሃይማኖትን ቢቀየር ራሱ ልጁ ይሄ ይጠየቃል። የቅድስና የህሊና ቅድስና የሚባለው ይሄ ነው። ትምህርት፣ ምስል የሚባለው ነው። 3ኛው የመንፈስ ትጋት የሚባለው ነው። በመንፈስ ትጋት እንዴት ነው የምናሳድጋቸው? ያ ማለት እዚህ ጋር ምን ይገኛል? ጸሎትና ቁርባን ጋር የሚገናኘው ማለት የቤተክርስቲያን አስተምሮ። የመንፈስ ትጋት እንግዲህ ቤተሰብ እየጸለየ ነው፣ እነሱስ እያዩ ነው ወይስ እነሱን ለመጸሎት እየተነሳሱ ነው የሚለው ነገር 3ቱም ነገሮች ከያዘ እነዚህ 3 የንቃት ደረጃዎችን አንድ ቤተሰብ ካሳየ የእግዚአብሔር ደስታ ሙሉ ነው፣ የቤተሰብ ደስታ ሙሉ ነው። ህፃናትም በየትኛውም አንግል ሙሉ ሆነው ያድጋሉ ማለት ነው። 3 4 ይሆናሉ ማለት 4 ባህሪያተ ስጋ 3 ባህሪያተ ነፍስን እዘው 7 ፍጹም ሆነው ያድጋሉ ማለት። ያ ሲሆን ለሀገርም ለቤተክርስቲያንም ለየትኛውም ይጠቅማል ማለት። ከዛ ውጭ ግን ምንድነው የሚለው ሰይጣን? አንተ ለልጆች ስለ እግዚአብሔር ወይም ስለ ፈጣሪ ምንነት ካላስተማርክ አምጣ ለእኔ በደንብ አድርጌ ስለኔ ያስተምርልሃለሁ ይላሉ አንዳንድ ሰዎች። እና እውነት ለመናገር ህፃናት እንግዲህ በዚህ መልክ ስናሳድግ የስጋ ንጽህና፣ የህሊና ቅድስና እና የመንፈስ ትጋት የሚባለው ጋር 3ቱም ተባብረው በእድሜ ልካቸው ሲያድጉ ይበልጥ ሙሉ ወይም ንጹህ ይሆናሉ ማለት ነው። እና በዛ መልክ ብትረዳኝ። በህፃናት ላይ ተስፋ ስላለኝ ነው በትልቁ ይህንን ጥያቄ በሁለቱም በህፃንነት መንፈስ ላይ ዙሪያ ጠየቅኩና ለዚች ሀገርም ለዚያው ዓለምም እኛው ያሳለፍነው የቤተሰብ አካሄድ ስለምናውቀው ሁላችንም ያመጣንበት አመጣጥ ስለምናውቀው ቤተሰቦቻችን የተሻለ ቢሆኑ ኖሮ እኛ አሁን ካለንበት ደረጃ ምናልባት እጥፍ የምንሆንበት ሁኔታም አለ ብዬ ስለማምን ነውና
አሁን ያለው ለሀገር ሁኔታም ለዓለሙ ሁኔታም ሁሉ ነገ ለሚመጣው ትውልድ በትልቁ መሰራት አለበት ብዬ ስለማምን ነው እዚህ ላይ ደጋግሜ የጠየቅኩና በጣም እናመሰግናለን።